በፊልሙ መጀመሪያ ላይ ለንደን ውስጥ ኮሎኔል ነንዳ የተባለ የህንድ ታላቅ ወታደር እያሳየን ይጀምራል። በለንደን ውስጥም ለረጅም ዓመት ሲፈልጉት የነበረ ታላቅ የተባለ አሸባሪ ኦማር ዘፈርን መያዛቸውን ሲነጋገሩ እናያለን። ኮሎኔል ነንዳም ኦማር ወደ ታሰረበት ቦታ ወደ ውስጥ በመግባት ማውራት ይጀምራል። ኦማርም ንቀት በተሞላ መልኩ ነንዳን ማናገር ይጀምራል። ነንዳም አንዴ አገሬ እስር ቤት ከገባህ በኋላ ከምትበላው ፒዛ ቀጥሎ የስቅላት ገመድ ይጠብቃል ይለዋል። ኦማርም ይመልስለታል፣ እስቲ አንድ ጥያቄ ልጠይቅ፣ እስከዛሬ ድረስ ስንት ወንጀለኞችን ነው ከዚህ ከለንደን ወደ ህንድ የወሰዳችሁ? ምንም አንድም ወስዳችሁ አታውቁም ባለው ሰዓት ነንዳም አይ አዲስ የእስር ፖሊሲ እየተዘጋጀ ነው ያለው፣ እሱም ደግሞ የአንድ ሀገር ወንጀለኛ በ72 ሰዓት ውስጥ ለሌላኛው ሀገር ተላልፎ እንዲሰጥ እና ወደ እስር እንዲገባ የሚያዝ ነው። አንዴ ህጉ ከጸደቀ ደግሞ አንተም የህንድ እስር ቤት ውስጥ ትገባና ለህይወትህ ትለምናለህ ይለዋል። ኦማርም ከዛ ምን እያለ ከሚበላው እየቆነጠረ እየወረወረ ይሄ ለአቃቢ ህጉ፣ ይሄ ለዳኛው፣ ይሄ ደግሞ ለፖሊስና ለባለስልጣናት ሁሉም በገንዘብ ይሸጣል፣ ምክንያቱም አገራችሁ የተራበ ነው እያለ ስለ ሀገሩ የሚያስጠላ ንግግሮችን መናገር ይጀምራል። በዚህ ንግግሩን በጣም የተበሳጨውና አላስችል ያለው ነንዳም ኦማርን በጥፊ ይመታዋል። ከዛም በድንገት ከየት መጡ ያልተባሉ ብዙ ሰዎች ወደ ህንፃው እየተኮሱ በመግባት ውስጥ ያሉትን ሰዎች ከዘረሩ በኋላ ወደ ኦማርና ነንዳ ጋም ቀጥ ብለው ይመጣሉ። ሰዎቹም የኦማር መሆናቸውን እንረዳለን። ኦማርም መሳሪያውን ነንዳ ላይ ደቅኖ የመጨረሻ ሰዓት ላይ እንደሆነና የሚሰጠው 30 ሰከንድ እንደሆነ በዛውም ወደ ታች መቁጠር እንደጀመረ ይነግረዋል። ነንዳም ይመልስለታል፣ የኔ እስትንፋስ የጀመረው ለሀገሬ ለመሞት አንድ ብሎ ሲጀምር አብሮ ነው ብሎ መልስ ሰጠዋል። እስቲ በደንብ አይኔን ተመልከት፣ እኔ አይኔ ላይ ምንም ፍርሃት የለም፣ አይኔ ላይ የሞትም ቢሆን ኩራት ብቻ ነው ያለው። ወደፊትም በፍጥነት እንደዚህ አይነት አይኖች ውስጥ ያንተ ሞትም ይታያል በሂደት ልክ ለኔ እንደቆጠርከው ያንተም የሞትህ ቁጥር አንድ ብሎ መቁጠር ይጀምራል ብሎ ልክ ነንዳ መቁጠር ሲጀምር ኦማር እግሩ ላይ ተኩሶ ይመታዋል። በመሃልም የነንዳ ስልክ ሲጠራ ኦማር ስልኩን በማንሳት የደወለችው እናትህ ነች ብሎ አፊዞበት መሬት ላይ ጥለዋል። ከዛም አልኮል እየደፉ በመሄድ እዛው እሳቱን ለኩሰው ነንዳን ያቃጥሉታል። ኦማርና አጋሩ ሐሚድ ነንዳን አቃጥለው ከወጡ በኋላ አዲሱ የወንጀለኛ ማዘዋወሪያ የእስር ህግ ከጸደቀ የነሱ ማንኛውም ሰው እዛ መቆየቱ አደጋ ላይ እንደሆነ ይነጋገራሉ። ይህ ህግም እንዳይጸድቅ ማድረግ ያለባቸውን ነገር ሁሉ መጣር እንዳለባቸው ይነጋገራሉ። ይህ ህግ እንዳይጸድቅ ለማስፈራራት ወይም ደግሞ ለማስገደድም ኮሂኑር የተባለውን ዳያመንድ ለመስረቅ ይስማማሉ። በቀጣይ ቀንም በዜና የሚታየው ታወር ኦፍ ለንደን ከሚባለው ቦታ ላይ የኮሂኑር ዳያመንድ መሰረቁ ዜና ይሰማል። ይህ አልማዝም የህንድ ታላቅ ሀብቷ ሲሆን የህንድ ቀደምት በጣም ብዙ ንጉሶች እጃቸው ላይ እንደነበረ እንሰማለን። በዚህ ነው በድሮ ጊዜም እንግሊዝ ህንድን በወረረች ሰዓት ላይ ይህንን አልማዝ እንግሊዞች እንደወሰዱትና እንደቀሟት ከህንድ እንግሊዝ ውስጥም ይህ አልማዝ በጣም ጥብቅ የሆነ የጥበቃ ሂደትና በብዙ ካሜራዎች እይታ ውስጥ የነበረ ነው። በዚህ ሁሉ ጥበቃ መሃል ግን ይህ አልማዝ መሰረቁ ለዓለም ጉድ አስብሏል። አስገራሚ የሚያደርገው ሌባው ሰርቆ በወጣ ሰዓት ላይ በምንም አይነት ካሜራ እይታ ውስጥ አለመግባቱ ይበዛው ይሰማል። በመቀጠልም ፊልሙ የአልማዙን ሌባ ጠቆም አድርጎ ያሳየናል። በመቀጠልም የኦማር አጋር የሆነው ሐሚድን እያሳየን አንድ ግለሰብ ጋር በመሄድ ኮሂኑር አልማዙን ማን እንደሰረቀ ይጠይቀዋል። በዛውም አልማዙን እነ ኦማር እንዳልሰረቁት ያስረዳናል። ሰውየውም የአልማዙ ሌባ ህንዳዊ እንደሆነና ዋጋውንም $5 ሚሊዮን እንደተመነ ይነግረዋል። ሐሚድም በማይታወቅ ስም አካውንት ከፍቶ ገንዘቡን እንዲያዘዋውርለት ነግሮት ይሄዳል። በመቀጠልም ትዕይንቱ ወደ ሃርሊ ቤት ይዞን ይሄዳል። ሃርሊም አልጋዋ ላይ ቁጭ ብላ ምግብ እየበላች ቲቪ ይታያል። በቲቪም የሚታየው ትሩላቭ የተባለ ሳይት ላይ በመግባት ፍቅረኛ ማግኘት እንደሚችሉ የተጻፈ ነው። ይህን ነገር ከሰማች በኋላም ሃርሊ ወደ ኮምፒውተሯ በመሄድ ሳይቱ ላይ በመግባት እሷም ትመዘገባለች። እዛው ሳይት ላይም ለሷ የመጣላት ወንድ ቪኪ ካፑር እንደሚባልም ያሳየናል። ይህን እያየች እያለ በመሃል እናቷ ስለጠራቻት የቪኪን ጉዳይ አክሰፕት አድርጋ ወደ እናቷ ትሄዳለች። እናቷም በፍጥነት የጠራቻት የኮሂኑር ሌባ መልኩ ለዓለም እይታ ውስጥ እንደገባ በዛ ያሳየናል። ትዕይንቱም ተቀይሮ የኦማር ተላላኪዎች የአልማዙን ሌባን ለማግኘት የተቀጣጠሩበት ቦታ ሲሄዱ እናያለን። እነሱም ከቦታው ደርሰው ሌባው አንተ ነህ ባሉት ሰዓት ላይ እኔም ማስበው ነገር ቦርሳ ውስጥ ካለ ያም ማለት ደግሞ እናንተ የምትፈልጉት ሰው እኔ ነኝ ማለት ነው ብሎ መለሰላቸው። ሰውየውም ታብሌቱን ወደ ሌባው በማድረግ የአለቃችን አካውንት ውስጥ በአሁን ሰዓት ላይ $5 ሚሊዮን አንተን እየጠበቀህ ነው፣ እዚህ እጄ ሲሞላ እዛ ደግሞ የአንተ እድል ይሞላል ብሎ መለሰለት። ሌባውም እየተጫወተ የነበረውን ኪዩብ በእጁ ሲነካው አልማዙ ከውስጥ ይወጣል። ሰውየውም ሊነካው ሲል ሌባውም በፍጥነት ኪዩቡን በማንሳት ምን እንዳስቸኮላቸውና
በጣም እንደራበውና ከዛም አልፎ ተርፎ ትንሽ እንጨዋወት ብሎ ይላቸዋል። በሌላ በኩል ደግሞ የሃርሊ አያት ሃርሊ ልታገኘ የምትሄደው ቪኪ ጥሩ ሰው እንዲሆንላት በባህላቸው ስትጸልይላት ይታያል። በዛውም የመኪና ቁልፍ አውጥታ እየሰጠቻት ይሄ መኪና ማለት አያትሽና እኔ የመጀመሪያ የፍቅር ጉዞ ያደረግንበት መኪና ነው፣ ስለዚህ ይሄ መኪና ለአንቺ መልካም እድል ይሆንሻል ብላ ትነግራታለች። በሌላ በኩል ደግሞ ሲያሳየን ሰውየው እኛ ከሄድን በኋላ እኮ መብላት ትችላለህ ይለዋል ሌባው። ሌባውም በባዶ ሆዴ ማሰብ ስለማልችል ነው አለው። ሰውየውም ምን ማሰብ ያስፈልጋል? ዋጋው እኮ ተወስኗል። ስለዚህ የግራ እጅህን አምጣ የቀኝ እጅን ተቀበል ሲለው አጭበርባሪው ሌባም ሁለት እጄ ቆሽሿል ይላቸዋል። እነሱም ሽጉጣቸውን ለማምጣት በሚሞክሩ ሰዓት ዛቻችሁ ነገሩን በጣም ውድ ያደርገዋል ባላቸው ሰዓት እነሱም ምን ያህል ውድ ይሆናል ብለው ባሉት ሰዓት ላይ አሁን ዋጋው ላይ 3 እጥፍ ተጨምሯል። ምክንያቱም ስህተት የሰራችሁት ሶስታችሁ ስለሆናችሁ አሁን የአልማዙ ዋጋ $20 ሚሊዮን ሆኗል አላቸው። በዚህ ጉዳይም ሰውየው እልህ ይዘውና እንዲያውም ዋጋው 0 ሆኗል፣ አሁን ጸጥ ብለህ አልማዙን ለኛ ስጠን ይሉታል። ሌባውም ፈጠን ብሎ በሉ አሁን አፋችሁና አፍንጫችሁን ጠራርጉ፣ ካልሆነ የሆነ ነገር ይፈሳል ካፍንጫችሁ ሲላቸው ትንሽ ቆይቶም በርቀት ልክ እሱ እንዳለው ይሆናል። ይህን አጋጣሚ ተጠቅሞም ሌባው ማምለጥ ይጀምራል። ከዛም ከብዙ ሩጫና ትግል ለመያዝ በተደረገ ግብግብ መሃልም በመጨረሻ ሌባው ያመልጣል። ከዛ በመቀጠልም ድልድይ ውስጥ የአይኤስኤስ የስለላ ቡድን ሲነጋገሩ ይሰማል። ከጠቅላይ ሚኒስትር ጉዳዩ ጫና እንደመጣበትና ተቃዋሚ ፓርቲዎች ቢሆኑም ለአልማዙ መጥፋት የበለጠ ድጋፍ እያደረጉ መሆኑንና ለአንተም ቢሆን ይሄ በጣም አደጋ አለው፣ ምክንያቱም በውጭ ሀገር ያለ የእስረኛ ልውውጥ ስምምነት ላይ ትልቅ ጉዳት ያመጣል ብሎ በነገረው ሰዓትም እነዚህ ሰዎች ሞኝ ናቸው እንዴ? የእስረኛ ልውውጥ ፖሊሲው በምንም አይነት ሁኔታ መቆም የለበትም። ስለዚህ እንቅፋቱ ኮይኑር አልማዙ ከሆነ እኛ መፈለግ አለብን። ይህን እየተነጋገሩ በነበረበት ሰዓት ላይ በመሃል አንድ ረዳታቸው ይመጣና ሽምላ የሚባለው አካባቢ ከፍተኛ የሆነ የተኩስ ልውውጥ ተሰምቷል። በዛውም የደህንነት ካሜራ የያዙትን ምስሎች ማየት እንዳለባቸው ይነግራቸዋል። በቀጣይ ደግሞ ሃርሊን ያሳየናል። በትሩላቭ.com በተመዘገበችው መሰረት ወደ ተቀጣጠረችበት ቦታ መታ የቀጠረችውን ሰው መጠበቅ ጀምራለች። ቦታው ላይም የአልማዙ ሌባ ይከሰትና በርቀትም ሃርሊን ተመስጦ ያያታል። በፍጥነትም ወደ ሬስቶራንት ውስጥ ይገባል። ሃርሊም ከተቀመጠችበት ትነሳና በርቀት ሰላምታ ትሰጠዋለች። እሱም ፈጠን ብሎ ወደ ሃርሊ በመጠጋት ሃርሊ ቪኪ ነህ ወይ ስትለው አዎ ቪኪ ነኝ ብሏት ሁለቱ ይተዋወቁና እዛው ይቀመጣሉ። ሃርሊም ከዚህ በፊት ይሄን አድርገህ ታውቃለህ ወይ ባለችው ሰዓት ላይ እሱም ከሬስቶራንት ውስጥ ከሴት ጋር ጎን ለጎን ተቀምጬ አዎ 1-2 ይላታል። እሷ ያለችው የነበረው ስለ ትሩላቭ.com ነበረ። ስለዚህ በጉዳዩም ግራ በመጋባት ወደ ወረቀቱ እያየ ወዲያውም አይ ለመጀመሪያ ጊዜ ነው ይላታል። እንዲህ ያሉ ብዙ ሲያወሩና ከዛም አልፎ ተርፎ አብሮ ሲጨፍሩ እንመለከታለን። እዚህ ደግሞ የደህንነት አባሎች ተኩስ የተፈጠረበት ቦታ ላይ የተቀረጸውን ካሜራ በሚመለከቱ ሰዓት ሌባው ቪኪን ይመለከቱታል። በተቃራኒው ደግሞ ሌባውና ሃርሊ አብረው ሲጨፍሩ እያየን ቅድም በተኩስ ልውውጥ ያመለጣቸው ሰዎች አካባቢ ላይ መድረሳቸውን ይመለከታል በርቀት። ቪኪን በብላት ሃርሊ ላይ መጠጥ ይደፋባትና ሄዳ ለቅለቅ ብላ እንድትመጣ ይነግራትና እሷም ወደ መታጠቢያ ቤት ትሄዳለች። ሌባው ቪኪም ከሰዎቹ ጋር መፋለሙን ይጀምራል። ከዛም በዛ ብለው መተውም ቦታው ላይ ወደ ሌባው ቪኪ ጥይት ሲተኩሱበት እንደምንም ብሎ ከቦታው አምልጦ ይሄዳል። ሃርሊም አገርን ሰላም ብላ ከመታጠቢያ ቤት ተጣጥባ በምትወጣ ሰዓት ላይ ሬስቶራንቱ ተበታትኖ ተበጥብጦ ትመለከታለች። ዞር ብላም አጠገቧ ላገኘችው ሰው ምን እንደተፈጠረ በምትጠይቀው ሰዓት ላይ ይህን ሁሉ ያደረገውማ ያንቺ ትሩላቭ.com ነው ይላታል። በዛ መሃልም አንድ ሰው አበባ ይዞ በመግባት ወደ ሃርሊ እያየ እኔ ቪኪ ይባላለሁኝ፣ መኪናዬ መንገድ ላይ ስለተበላሸ ትንሽ አርፍጃለሁ፣ ይቅርታ አድርጊልኝ ይላታል። ሃርሊም በጣም በብስጭት መኪናዋን እየነዳች ወደ ቤት እየሄደች በነበረበት ሰዓት ላይ በድንገትም አንድ ሰው ትገጫለች። መኪናውንም አቁማ ወርዳ ሮጣ ወደ ገጨችው ሰው ስትሄድ እሱም ሌባው ነበረ። ቪኪ ነኝ ብሎ የተዋወቃት ይህ ሌባ እጁን ዘርግቶ ራጅቪር እባላለሁ አላት በድጋሚ። ከዛ ሁሉ ውሸት በኋላ አሁን በድጋሚ ይሄ እውነት ነው ስትለው ራጅቪርም ከስሜ ሌላ በእርግጥ የነበረው ነገር በአጠቃላይ እምልልሻለሁ እውነት ነበረ ይላታል። ወደ ጥግ ሄደውም ሃርሊና ራጅቪር አንድ ላይ በመሆን ባትሪ አብርታለት ራጅቪር ደግሞ የተመታበትን ጥይት ለመንቀል ሲሞክር ይታያል። ይህን ትዕይንት ላለማየትም ሃርሊ አይኗን በጨፈነች ሰዓት ላይ ከቦርሳዋ ውስጥ አልማዙን ያስቀመጠበትን ኪዩብ ሲያወጣ እንመለከታለን። ከዛም ቀጥሎ ሁሉም ነገር እንደጨረሰና ውሃውን እንድትጠጣ ሲሰጣት እንመለከታለን። ልብሱንም አውልቆ ቆሻሻውን በሚያራግፍ ሰዓት ላይ በሰውነቱ ቅርጽ እየተመሰጠች ውሃውን ስትጠጣ እንመለከታለን። ግን ምስኪኗ ሃርሊ እንደዛ የጠጣችው ውሃ ሳይሆን የሚያፈዝ ነገር ነበር። ግን አንተ ማነህ ባለችው ሰዓት ዓለም አቀፍ ወንጀለኛ እንደሆነና በቀጣይ ቀንም 2 ሰዎች ወደ እሷ እንደሚመጡ፣ አንደኞቹ የመንግስት ሰዎች ሲሆኑ ሁለተኞቹ ደግሞ የመንግስት ሰው ያልሆኑ ናቸው። ግን ሁለቱም ስለኔ ይጠይቁሻል፣ አንቺም ስለኔ ምንም እንደማታውቂ በምትነግሪያቸው ሰዓት ላይ ደህንነቱ ወደ ተጠበቀበት ቦታ እንወስድሻለን ይሉሻል። ይዘውሽ የሚገቡበት መኪና ውስጥም አንድ ቦታ ላይ መሳሪያ የተደበቀ አለ። መኪናው ስኮራ ከሆነ በግራ ወንበር ስር፣ ቶዮታ ከሆነ ደግሞ በቀኝ ወንበር ስር። ያንንም ሽጉጥ አውጥተሽ እነሱን አስፈራሪያቸው። ከዛም ከነሱ አምልጪ፣ ስለኔ ከጠየቁሽ ደግሞ እንደማታቂ ንገሪያቸው ይላታል። በቀጣይም ሃርሊ
ከእንቅልፏ በምትነቃ ሰዓት ላይ ይቅርታ የሚል ጽሑፍ ተጽፎ ታገኛለች። የጻፈላትም ራጅቪር መሆኑን እኛ እንረዳለን። እሷም ስለሱ ስታስብ እንመለከታለን። በመቀጠልም ሃርሊ ወደ ስራው ቦታ ትሄዳለች። ስልክ ተደውሎላትም አናግራ እንደዘጋች አጠገቧ ሁለት ሰዎች ቁጭ ብለን እንመለከታለን። ምን ልርዳችሁ ብላ በጠየቀቻቸው ሰዓት አንደኛው መታወቂያውን በማውጣት ዞራበር ከልባ እንደሚባልና የመንግስት ኤጀንት መሆኑን አንቺም አሁን ከኛ ጋር ለጥያቄና መልስ ወደ ፖሊስ ጣቢያ መሄድ አለብሽ ቢላትና ይዘዋት ይሄዳሉ። ዞራበርም ለሃርሊ ትላማታ ያገኘሽው ሰው ሌባ እንደሆነና እየተጠቀመብሽ እንደሆነ ማወቅ አለብሽ። በታብሌቱም ከቦታው ላይ የተገኘውን ቪዲዮ እያሳያት እሱም የሰረቀውን ዕቃ ቦርሳ ውስጥ ሲከት ያሳያታል። ሃርሊም ፖሊስ ጣቢያውን እያለፉ መሆናቸውን በነገረችው ሰዓት ዞራበርም አንቺን የምንወስድሽ ደህንነቱ ወደ ተጠበቀ ቦታ ነው ይላታል። ወዲያውም ራጅቪር የነገራት ነገር ትዝ ይላታል። በጨዋታ አድርጋም በሙድ የመኪናውን ሞዴል በምትጠይቃቸው ሰዓት ሲነግሯት መኪናው ውስጥ የተደበቀውን ሽጉጥ አንስታ መኪናውን እንዲያቆሙ በምትነግራቸው ሰዓት በድንገት ከየት መጣ ያልተባለ ጥይት የመኪናውን ስፖኪዮ ሲሰብር ይታያል። ተኳሹም ራጅቪር ነበር። እነሱም መኪናቸውን አቁሙ ቤት በኩል ጥይት እንደተተኮሰ እየፈለጉ በነበረበት ሰዓት ላይ ሃርሊም እድሉን ተጠቅማ የእነሱን መኪና አስነስታ ስትሄድ እንመለከታለን። ከብዙ ትግል በኋላም ራጅቪር ሃርሊ ወደ ያዘችው መኪና እንደምንም ደርሶ ወደ ውስጥ በመግባት ሁለቱ አንድ ላይ ያመለጡ እያለ እንመለከታለን። ሃርሊም ለራጅቪር መኪናውን እንዲያቆም ስትነግረው እንመለከታለን። እሱም ወዲያው መኪናውን ያቆምና ሁለቱም ከመኪናቸው ወርደው ሃርሊ በጣም እንደፈራች ይታያል። ራጅቪርም ፈጠን ብሎ ከመኪና ውስጥ አሪፍ መሳሪያ በማውጣት ወደሚከተሉ ሰዎች በመሄድ ተኩሶ ሲገላቸው እንመለከታለን። ይህን ሁሉ ጨርሶ ወደ ሃርሊ በሚመለስ ሰዓት ላይ ቦታው ላይ ግን ሃርሊ አልነበረችም። ሃርሊም ለብቻዋ ወክ እያደረገች ያለ የቢሮ አለቃ አግኝቷት በድንገት እያወሩ ሳለ በድንገትም ፊት ለፊታቸው ራጅቪር ከተፍ ይላል። የሃርሊም አለቃ ራጅቪር ላይ ለመቀለድ ሲሞክር ራጅቪር እግሩን በጥይት ይመታዋል። ፈጠን ብሎም ወደ መኪና ውስጥ በመግባት ሃርሊንም አስገድዶ ወደ መኪና ያስገባታል። አብረው ተያይዘው እየሄዱ በነበረ ሰዓትም እኔ እሱን ልመታው አልፈልግም ነበር፣ ግን መታዋል። ታዲያ በጥይት መምታት ካልፈለግ ምን አስፈለገ መምታቱ ብላ ባለችው ሰዓት በጥይት ስለተመታ አሁንማ የከተማ ጀግና ይሆናል እኮ ብሎ መለሰላት። እሷም በመቀጠል አንተማ አብድነ ዝም ብለህ ግራና ቀኝ የመጣውን ሰው በአጠቃላይ በጥይት ትመታለህ። ያንተ ሁሉ ነገርህ ምንም ኖርማል አይደለም። እኔ ምን ማድረግ እንዳለብኝ በደንብ ስለማቅ መኪናውን ብቻ አቁምልኝ ትለዋለች። ራጅቪርም ተረጋጊ ይላታል። ምናልባት ከነሱ ጋር ደህንነት የተጠበቀ ነበር ባለችው ሰዓትም ራጅቪር እና ከኔ ጋር ሆነሽ ፍርሃት ተሰማሽ? እሷም አዎ አንተን ማመን አልነበረብኝም ትለዋለች። እንደዛ ከሆነ እሺ ብሎ መኪናውን ካቆመ በኋላ ከአንድ ሰው የመኪና ቁልፍ ሰርቆ ወደ ሌላ መኪና ሊገባ ሲል ሃርሊም ትመጣና በዚህ ሁኔታ እንዴት ትተኝ ትሄዳለህ ስትለው ራጅቪርም በንዴት ምንድነው የፈለግሽው? አብሬ ሲሆንም ችግር፣ ርቄ ሲሄድም ችግር፣ ለሆነ ሁሉ ይቅርታ፣ ግን ይህ ሁሉ ነገር እየሆነ ያለው አንቺ በህይወት እንድትኖሪ ስለፈለግኩኝ ነው። ከኔ ጋር ካልሆንሽ አንቺ ትሞቻለሽ። እንደዚህ ስልሽ ሊገርምሽ ይችላል፣ ግን አንቺን ከማዳን ሌላ እኔ ብዙ ስራ አለኝ። ከዚህ በኋላ እኔ ለማንም ግድ አይሰጠኝም በይንኪ ብሎ መኪናውን ሰጥቶ ወደ ቤቷ እንድትሄድ ይነግራታል። ሃርሊም ትንሽ ታቅማማና ተመልሳ ወደ እሱ ጋር ትመጣለች። መኪናውን እየነዳ በነበረ ሰዓት ላይ ራጅቪርም በስልኩ አውጥቶ የሆነ ቤት ሲያይ ይታያል። የሚያየውን ነገርም በርቀት ሃርሊ አፍጥጣ ስታይ እንመለከታለን። ራጅቪርም መናገር ይጀምራል። በእኔ የተነሳ እስከዛሬ ድረስ የማንም ንጹህ ነፍስ ጠፍቶ አያውቅም። ስለዚህ የመጀመሪያው ሰው ደግሞ አንቺ እንድትሆኝ አልፈልግም። ከራበሽ እንብላ፣ ወደ ሆቴል እንሂድ ብሎ ይጠይቃታል። ወደ ሆቴልም ገብተው እየበሉ ሳለ ሃርሊ አንተ ምን አድርገ ነው ይህ ሁሉ ሰው ሊገልህ የሚፈልገው ብላ በጠየቀችው ሰዓት ራጅቪርም አልማዙ ያለበትን ኪዩብ በማውጣት ነካ አድርጎ የኮሂኑርን አልማዝ ያሳያታል። ሃርሊም በጣም በመደናገጥ ጭራሽ አንተ ሌባ ነህ፣ እኔ እኮ የሆነ ሚሽን ላይ ያለ ሰው ነበር የመሰልከኝ፣ እኔ አንተን ማመን አልችልም ስትል እሱም ይመለሳል። አይ እስካሁን ድረስም እኔን ታምኛለሽ፣ ለዛ ነው ድምፅሽን ቀስ አድርገሽ የተናገርሽው ይላታል። በመቀጠልም ይህን አልማዝ ለምንድ የሰረከው ብላ ስጠይቀው አጠገባቸውም ዞራበር ተቀምጦ ስለነበረ ለኦማር ዘፈር ብሎ ነው ይላቸዋል። ፊቱንም ወደ እነሱ በማዞር ኦማር ዘፈር ማለት የህንድ ከፍተኛ የሆነ አስቸጋሪ ሌባ ነው። እሱም ኮሂኑር አልማዝን ለዘረፈ ሰው ሽልማት ሰጣለሁ አለ፣ እሱ ደግሞ ዘረፈ ይላታል። ዞራበርም ሬስቶራንቱ ዙሪያውን እንደተከበበና ከኛ ጋር ጸጥ ብለው መሄዱ አዋጪ እንደሆነ ይነግራቸዋል። ዞራበርም ወደ ሃርሊ በመዞር እሱ እንኳን ከኛ ጋር መሄድ አይደለም፣ ግን አንቺ ምን ማድረግ እንዳለባችሁ ወስኚ፣ ከኛ ጋር ትሄጃለሽ ወይ ስለዚህ ሌባ መስዋዕት መሆን ትፈልጊያለሽ በማለት እንድትወስን ይነግራታል። ሃርሊ ፊቷን ወደ ራጅቪር በማዞር ይህ ሁሉ ነገር እያየሁ እንኳን ልብ የሚነግረኝ ግን አንተ ጥሩ ሰው እንደሆንክ ነው ትለዋለች። እብድ ነህ ግን መጥፎ ሰው አይደለህም፣ ወንጀለኛ ነህ ግን ያን ያህል ክፉ አይደለህም፣ ግን እኔ ተሳስቻለሁ ስለዚህ መሄዴ ነው ብላ ልትሄድ ብድግ ስትል ራጅቪርም ከመቀመጫው በመነሳት ይቅርታ፣ እኔ ግን አንቺ እንድትሄጂ አልፈቅድልሽም በማለት ሽጉጡን አውጥቶ ፊት ለፊቷ ይደቅናል። ጥይቱንም በትከሻዋ ከተኮሰ በኋላ ከዛ አቅፏትም መስታወት ዘብሮ ዘሎ ያመልጣል። በነጋታው ጠዋትም ሃርሊ ከእንቅልፏ ነቅታ ወደ ውጪ በምታይ ሰዓት ላይ በጣም የሚያምር ደሴት ላይ ራሷን ታገኛለች። ዞርን ብላ ስታይ በርቀት ራጅቪርን ትመለከታለች። ወደ እሱ ሮጣ በመምጣትም አንተኔም በጥይት መታኸኝ ስትለው አይ ራስን በሚያስት ዳርትን መታው ሻላት። እሷም ለምን መታኸኝ ብላ ከሱ ጋር መላፋት ጀምራለች።
ከዛም ራጅቪር በገዛውልሽ ልብሶችማ አምረሻል፣ በአሁን ፀሐይ ላይ ሁኝና አድርቂያቸው ይላታል። እሷም ልብሴን ማን ቀየረው ብላ ጠየቀችው። ራጅቪርም ከ50 ጋርድና ከ100 የሚጠብቁ ካሜራዎች አምልጬ ከታወር ኦፍ ለንደን ኮይኑር አልማዝን ማውጣት የቻልኩኝ እና አይኔን ጨፍኜ አንቺን ልብስ መቀየር አልችልም እያለ በፌዝ ሲያናግራት እንመለከታለን። በዚህ ንግግሩም ተናዳ ትደባደበውና እጁንም ነክሳ ጠረጴዛ ላይ የተቀመጠውን ስልክ ይዛ ስትሄድ እንመለከታለን። ራቅ ብላ ሄዳ ኔትወርክ እየፈለገችም ለእናቷ ለመደወል እየሞከረች ያለ አንሸራቷት ስትወድቅ እንመለከታለን። በሌላ በኩል ደግሞ የነ ራጅቪር ጠላቶች የነ ሃርሊን መገኛ ምልክት ሲያሳያቸው እናያለን። ከዛም ወደ ራጅቪር ጋር ሃርሊ ተመልሳ አብረው እያወሩ ያለ የራጅቪር ጠላቶች መጥተው ቦታውን በቶክስ ሲቀውጡት እንመለከታለን። ራጅቪርም ነገሩ ግር ብሎት ስንመጣ ያየን ሰው የለም፣ ከዚህ ደግሞ ስልክ አልደወልንም ሲል ሃርሊም እሷ መደወሏን ተነግረውና ሁለቱ ተያይዘው ለማምለጥ ሲሞክሩ እናያለን። ጠላቶቹም ወደ ጫካ ውስጥ ገብተው እነሱን እያፈላለጉ ያለ ራጅቪር ባጠመደው ወጥመድ አንድ በአንድ ጠላቶቹ ሲጨርስ እንመለከታለን። አንዱም ብቻውን በቀረ ሰዓት ላይ መሳሪያውን ተቀብሎ በምን ምክንያት ልግደልህ? እኔን ለመያዝ ስለመጣ ወይስ እኔን ለመያዝ 4 ሰው ብቻ ይዘ ስለመጣ ይለዋል። ከዛ በመቀጠልም የሐሚድን አድራሻ እየቀጠቀጠ እንዲነግረው ያደርገዋል። ተመቺውም የሐሚድን ሙሉ አድራሻ ይነግረዋል። በመሃልም አንደኛው በርቀት ወደ እነሱ ሲተኩስ እንመለከታለን። ሃርሊም በርቀት እያመለጠች ያለ ተመልክተዋት ወደ እሷም ሲተኩሱ እንመለከታለን። ግን በድንገት ራጅቪር ኬት መጣ ሳይባል ከመካከላቸው ብቅ ብሎ አንድ በአንድ እየተኮሰ ሲጥላቸው እንመለከታለን። ከብዙ ትግል በኋላ በመጨረሻም ራጅቪርና ሃርሊ ራሳቸውን ነፃ ያወጣሉ። በነጋታውም ከእንቅልፏ ስትነቃ ሃርሊ በርቀት ራጅቪር ተኝቶ ታየዋለች። ወደ በረንዳውም ታይና ወጣ ብላ ነፋስ ትቀበላለች። አካባቢውንም በደስታ እየተመለከተች እያለ ራጅቪር አጠገቧ ይመጣና እኛ አንድ ቦታ መቆየት የለብንም እንንቀሳቀስ ይላታል። ሃርሊም ንግግሯን ቀጥላ የኔ ህይወት ቀለል ያለች ነበረች። እኔና አያቴ ከባንክ ወደ ቤት፣ ከቤት ወደ ባንክ፣ ከዚህ የበለጠ ነገር አይቼም አስቤም አላቅም ነበር። ግን አንተን ካገኘው ጀምሮ ህይወቴ ራሱ አንድ አክሽን ፊልም ሆኗል። በቀጣይ ሰከንድም እንደምሆን አላቅም፣ ግን አሁን አንተን አምንሃለሁ። አሁን ፍርሃት የለኝም፣ ግን አንተ ዓለምን የማየት ፍላጎቴን አሟላህልኝ። አንተስ የሆነ ምኞት እንኳን ይኖርሃል አደለ ባለችው ሰዓት ራጅቪርም ከዚህ ሁሉ ነገር በኋላ የራሴ ቤት አንድ ቀን ይላታል። በመቀጠልም ማታ ላይ ራጅቪር ሲዘገጃጅ እናየዋለን። ሃርሊም የት ነው የምንሄደው ባለችው ሰዓት ላይ እኛ አይደለንም እኔ ነኝ አላት። እሷም አይ ካልገባህ ልንገርህ፣ ከዚህ በኋላ እኔ እናንተ አንድ ቡድን ነን፣ ማንኛውም ቦታ ላይ ያስፈልግሃለሁ፣ እምቢ ብትለኝ ደግሞ ከኋላ አመጣለሁ ስትለው እሱም ፍቃደኛ ይሆናል። ራጅቪርም ሃርሊን ውጭ እየጠበቃት እያለ በርቀት ጋዜጣ ላይ ወንጀለኛ መሆናቸውና እየተፈለጉ መሆናቸውን መውጣቱን ይመለከታል። በሌላ በኩል ደግሞ ሃርሊ ልብሷን ቀይራ ስትወጣ እናያለን። ራጅቪርም እሷን እያየ በፍቅር አይን ሲመለከታት ይታያል። በድንገትም ፖሊሶች ሲመጡ ሁለቱ ለመደበቅ ይሞክራሉ። ከዛም አልፎ ሁለቱ ይህም ካለፈ በኋላ ሁለቱ አንድ ትልቅ ሆቴል ውስጥ ሲገቡ እንመለከታለን። ጉዳዩ ግር ስላላት ሃርሊም ምንድን ነው የምናደርገው አለችው። ራጅቪርም አንድ ሰው እንፈልጋለን፣ እሱም ኮይኑር የምንሰጠው ሰው ነው። ማን ያ ሰው ባለችው ሰዓትም ሐሚድ ጉል ነው አላት። ወዲያውም እሳ አስተናጋጁን በመጥራት ሐሚድ ጉልን ማግኘት ፈልጋለሁ አለችው። አስተናጋጁም ሐሚድ ጉልን በጠቆማት ሰዓት ላይ ሃርሊም በእጇ ትጠቁማለች። እንደዚህ ማድረግ እንደማትችል በነገራት ሰዓት ላይ ብነው ቀና እንዴ ካንተ የተሻልኩኝ ስለሆንኩኝ ስትለው እሺ እድላችንን ሞክር ብሎ ይዟት ይሄዳል። በዛው ቁማርም እየተጫወቱ ያለ ሃርሊ የምታስቀምጥበትን ቁጥር ራጅቪር እየነገራት ብዙ ብር ሲበሉ እንመለከታለን። በደስታም እየጮች ያለ የሐሚድን ትኩረት ትስባለች። በመቀጠልም በራጅቪር ጥፋት ሙሉ ብራቸውን መልሰው ሲበሉ እንመለከታለን። ሁሉም ነገር ድራማ መሆኑን እየተረዳን በጭቅጭቃቸው መሃልም ራጅቪር በጥፊ ምችኝ ይላታል። ይህን ማድረግ እንደማትችልም እሷ ግራ መጋባት በምትናገር ሰዓት ላይ ራጅቪርም ምን እንደምችው አንድ ነገር እንኳን መስራታችም ኢንተርኔት ላይ ፍቅር መለመን፣ ከዛ ባንክ ውስጥ ቁጭ ብሎ ስራ መስራት እያለ በህይወቷ እያፌዘ በሚያበሽቃት ሰዓት ላይ በንግግሩ ተናዳም ሃርሊ በጥፊ ታሞቅለታለች። ከዛ ሌላም እላዩ ላይ መጠጥ ደፍታበት ትሄዳለች። ድራማቸውም ተሳክቶ ሐሚድ ሃርሊ ጋር ይሄዳል። እሷም በፈገግታ ተቀብለው ሐሚድም ውጪ በሻምፓኝና በብርጭቆ እንደሚጠብቃት ነግራት እሷም ትታው ትሄዳለች። ሃርሊም ወደ ሆቴሉ ተመልሳ በነበረ ሰዓት ራጅቪር ፈጠን ብሎ ያገኛትና ወደ ሆቴል እንድትገባ ካርድ ይሰጣታል። ገብታም አረፍ እንድትል ሲነግራት ይታያል። በሌላ በኩል ደግሞ ሃርሊን ውጪ የቀጠራት ሐሚድ መጠጥ ሊቀዳ ሲል በድንገት አጠገቡ ኮይኑር አልማዙን ይመለከታል። አንስቶት እያየ ያለም በድንገት ራጅቪር ወደ እሱ ጋር በመምጣት ሰላምታውን ያቀርባል። ሐሚድም ራጅቪርን አንተን የጋዴ ደረስክ ሲለው ራጅቪርም ኮይኑር አልማዝ የሰረኩ ነኝ፣ ትንሽ አክብረኝ፣ ማወቅ ከፈለክ ደግሞ ያንተን አድራሻ ያንተው ሰው ነው የነገረኝ፣ የመገናኘት ፍላጎቱ ደግሞ የኔ ነበር ብሎ አልማዙን ይቀመዋል። ሐሚዱን ሽጉጡን በማውጣት ሌባ ነህ፣ ብልጥ አይደለህም፣ ከመጀመሪያም ብሩንም አታገኘውም ነበር፣ አሁን ደግሞ አልማዙንም አጣህ ህይወትህንም ጭምር ሲለው ብርማ አልፈልግም፣ ቢሆንማ ኮይኑር አልማዙን ለምን ሰጠህ ነበር ላንተ ሲለው ሐሚድም ፍላጎት ታዲያ ምንድን ነው አለው። ራጅቪርም ኦማር ዘፈርን በማለት ያንቀውና እዛው ሲደባደቡ እንመለከታለን። ራጅቪርም ከሐሚድ የኦማር ዘፈርን አድራሻ እየጠበቀው በነበር ሰዓት ላይ የሐሚድ ጠባቂዎች በድንገት መጥተው ተኩስ ይከፍታሉ። ራጅቪር በሐሚድ ስለተከለለ ጥይቱ ጠቅላላ ሐሚድ ላይ ያርከፈክፉበታል። ሐሚድም የኦማር ዘፈርን አድራሻ
ለራጅቪር ሳይነግረው ሲሞት እንመለከታለን። በመቀጠልም ቀልጠፍ ብሎ ከቦታው ሲያመልጥ እንመለከታለን ራጅቪርን። በሌላ በኩል ደግሞ ሃርሊ ወደ ሆቴል እየሄደች እያለ እነ ዞራበር መንገድ ላይ ይመለከቷታል። ሃርሊንም ይዘዋት ፕራግ ውስጥ የሚገኘው የህንድ ኤምባሲ ይዘዋት በመግባት ራጅቪር ሌባና መጥፎ ሰው አለመሆኑን የመሰከረች እንመለከታለን። እነሱም እያወጣጧት የት እንዳለ ንገሪም ባላት ሰዓት ላይ ሐሚድ ጉልን ለማግኘት ነው። ይህም ባለች ሰዓትም ሐሚድ ጉል መሞቱ ተነገራት። ከዛ ሌላም እሷ ከሐሚድ ጉል ጋር ስትነጋገር የነበረ ቪዲዮ እያሳዩት ሐሚድ ጉልም የሞተው ከእሷ ጋር የተቀጣጠሩበት ቦታ ላይ እንደሆነና በአሁኑ ሰዓት ደግሞ እሷ ዓለም አቀፍ ወንጀለኛ መሆኗን ግን ወደ ቀድሞ ህይወቷ ተመልሳ ለመግባት የምታገኝበት አንድ እድል እንዳለና ያ እድልሽም ያለው በዚህ ትራንስሚተር ወይም ድምፅ ማስተላለፊያ ውስጥ ነው ብለው ይሰጧትና ይለቋታል። ራጅቪርም በመንገድ ላይ ሃርሊን ያገኛትና ከወጣሽ እኮ ቆይተሻል፣ የት ነበርሽ ባላት ሰዓት እሷም እውነቱን ልንገርህ ወይስ እንዳንተ ውሸት መናገር ልጀምር ትለዋለች። እሱም በመደናገጥ የትኛውን ነገር ነው ውሸት የነገርኩሽ ባላት ሰዓት ሁሉም ነገር እኮ ውሸት ነበረ፣ ስለ ራስህም ስለኛም ስለ ሐሚድ ጉልም ቢሆን እውነት ገለኸዋል ባለችው ሰዓትም ራጅቪር በመደናገጥ ማን እንደነገራት ሲጠይቃት የነገራት ዞራበር እንደሆነ ነግራው አሁን አልማዙን ይዘኸዋል ወይ ብላ ትጠይቋለች። ራጅቪርም አልማዙን አውጥቶ በማስቀመጥ እጇ ላይ ያለውን ትራንስሚተር ድምፅ ማስተላለፊያ ይቀበላታል። ከዛም ሃርሊ ንግግሯን ቀጠለች። የዛን ቀን ለምን ቪኪ ሆነ አገኘኸኝ? በመጨረሻ እንደዚህ ብቻዬን ልትወኝ ግማሽ ህልሜን አሳክተህ ለምንስ ብዙ ህልም አሳየኸኝ ባለችው ሰዓትም ራጅቪር ሁሉም ህልምሽን አሳካልሻለሁ እኔን እመኝኝ ባላት ሰዓት ሃርሊ ከዚህ በኋላማ ላምንህ አልፈልግም ትለዋለች። ራጅቪርም ስሜታዊ በመሆን ታዲያም እንደምትጠብቂው ብሎ የያዘችውን ትራንስሚተር በመጫን ወዲያው በቅስፈት የፖሊስ ኃይሎችና ወታደሮች ይከቡታል። በግርግር ውስጥም ራጅቪር ለማምለጥ ሲሞክር በጥይት ተመቶ ሲወድቅ እንመለከታለን። የፖሊስ ኃይሎችም የገባበት ውሃ ውስጥ በላይ ጥይት እየተኮሱ ያለ ዞራበርም ይመጣና በጥይት እንኳን ባይሞት ውሃ ውስጥ ሰምጦ መሞቱም አይቀር ነው፣ ህይወትሽን በድጋሚ መልሰሽ ስላገኘሽ እንኳን ደስ አለሽ በማለት እንድትሄድ ይነግራታል። ከዛም ዞራበር ኮይኑር አልማዙ ይዞ ይሄዳል። ከዛም ሃርሊ ወደ አያታ ቤት ስትመለስ ተመልክተን በሐሳብ ቆዝማ ራጅቪርን ስታስብ እናያለን። ደጋግማ የሚያሳለፉትን ህይወት እያሰበች እንመለከታለን። አንድ ቀንም እንደዚህ እያሰበች እያለ አንድ ነገር ትዝ ይላታል። እሱም ከራጅቪር ጋር በመኪና እየሄዱ እያለ ራጅቪር በስልኩ የሆነ ቤትን ሲመለከት ያየችው ነገር ትዝ ይላትና እዛው ስልኩ ላይም የቤቱ አድራሻ ስለነበረ ያም ትዝ ይላትና ጉዞዋን ወደዛ ማድረግ ትጀምራለች። እዛ መታም ዙሪያውን እየቃኘች እያለ የቤቱ ባለቤት ዘለ ይወጣና ምን ልታረግ እንደመጣች ይጠይቃታል። እሷም ይህን መጽሐፍ አዘህ ነበር ስትለው እኔ ምንም አይነት መጽሐፍ አላዘዝኩም። ባለቤቱም መታ ምንም ነገር እንደማያስታውስ ትነግረውና ሃርሊም ወደ ቤት ውስጥ እንድትገባ ትጋብዛታለች። ሃርሊም ወደ ውስጥ ከገባች በኋላ ቤታቸው በጣም እንደሚያምርና ከመጀመሩ እዚህ መኖር እንደጀመሩ ትጠይቃቸዋለች። ሴትዮዋም ቦታው ላይ ከ40 ዓመት በላይ እንደኖሩና ባሏ የሎተሪ ዕጣ ባሸነፈ ሰዓት ላይ ቤቱን እንዳሳመሩት ትነግራታለች። ሴትዮዋም ወደ ውስጥ እንደገባች ሃርሊም ለፐንከች የራጅቪር መደበቂያ ነው አደል ብላ ጠየቀችው። ፐንከችም ግራ ገብቶት ምን ማለት ነው ይላታል። ሃርሊም ከተቀመጠችበት ብድግ ብላ መሄዴ ነው ብላ ልትወጣ ስትል በድንገትም በመሃል አንድ ነገር ትመለከታለች። ያየችውም የራጅቪርን ፎቶ ነበር። እናትየውም ጠጋ በማለት የኛ ልጆች ጀግና ልጆች ናቸው ትላታለች ለሃርሊ። በዛ ሰዓትም ሴትዮዋና ፐንከች የራጅቪር ወላጅ ቤተሰቦች መሆናቸውን ትረዳለች። ስለዚህ ቀደም ብላ ሎተሪ ያለችው ልጆቻቸውን መሆናቸውን ተረድተን እናትየውም ቀይ ለባሹ ቪሬን እንደሚባልና በስራ ግዴታው ላይ እንደሞተ ይሄኛው ደግሞ እኛ የምናውቀው ራጅቪር ትክክለኛ ስሙ ጄ እንደሆነ እየሰማን እሱም ስራው ወታደር እንደነበረና የመጨረሻ ምድቡም ካርግር ላይ እንደነበረ እየሰማን ስለዚህ ሁለተኛው ልጃቸው ጄ ሚሽን ላይ በነበረበት ሰዓት ላይ ውሃ ውስጥ ሰምጦ መሞቱ ዜና እንደደረሳቸው ይህን ነገር ስትናገር አባት ፐንከች በድንገት በመነሳት ሰዎች የፈለገ ነገር ቢሉ እሱ ምንም ነገር አልሆነም፣ ይሄ ዋንጫ እኮ የዋና ሻምፒዮን ሆኖ በውድድር ያመጣው ነው፣ እሱ ለብቻው በአንድ ትንፋሽ አንድ የዋና ገንዳ ከጫፍ እስከ ጫፍ አቋርጦ መጨረስ ይችላል እና እሱ እንደዚህ ሰምጦ ሞተ የሚባለውን ነገር መቼም አላምንም ይላል አባት። ሃርሊም በሰማችው ነገር ግራ በመጋባት ወደ ቤቷ ሮጣ ለመግባት ስትሞክር በድንገት ትታፈናለች። ሃርሊም ከታፈነችበት ነቃ ብላ አጠገቧ ያለ ሰውን ማንህ በምትለው ሰዓት ላይ አይ ጥያቄ እኔ ነኝ የምጠይቀው፣ አንቺ መጠየቃችም ኮይኑር አልማዙ አሁን የት ነው ያለው ይላታል። እኔ ምንም አላቅም እባክህን ልሂድበት ስትለው እሱም በጣቶቿ መሃል ስለት በመሰካት ኦማር ዘፈር እንደሚባል ይነግራታል። በእጁ ያዘውን ኮይኑር አልማዝም ጠረጴዛ ላይ እያስቀመጠው እያለ ይሄ አንተ ጋር እንዴት መጣ ብላ ሃርሊ ጠየቀችው። ዘፈርም በንዴት እንዴት ሳይሆን ለምን እኔ ጋር መጣ ማለት ነው ያለብሽ ብሎ በመዶሻ ይሰብረዋል። ሃርሊም ካልፈለግከው ታዲያ ለምን ሰረከው ስትለው እሱም ይሄ ትክክለኛው እንዳልሆነና ትክክለኛው የት እንዳለ እሷን ይጠይቃታል። እዛውም የመንግስት ኤጀንት የነበረው ዞራበርን ተመልክተ ነው እሱም የሁሉ ነገር የሚያደርገው ለኦማር እንደሆነ እንገነዘባለን። እሱም እሷ በቀላል አትናገርም በማለት የሚያስለፈልፍ መድኃኒት በመርፌ ይወጋታል። ወዲያውም እነሱ ኮይኑር አልማዝ የት ነው ያለው ብለው ጠየቋት። እሷም አሰብ ታረግና ኮይኑር አልማዙ ራጅቪር ጋር እንደሆነና እሱ እንዳልሞተ ትነግራቸዋለች። ከዛም የራጅቪርን ምስል ቀንጨብ አድርገው ያሳዩንና ይሄ ሁሉ ነገር የእሱ እቅድ እንደሆነ ትነግራቸዋለች።
ራጅቪርም ቦታው ላይ በመምጣት አካባቢ ላይ ያሉ ጠባቂዎችን ጠቅላላ ሲጨርሳቸውን እየተመለከትን በየቦታውን ፈንጂ በማጥመድ እነ ኦማር ያሉበት ክፍል ዘሎ በመግባት ሽጉጥ ይደቅንባቸዋል። የነ ኦማር ጠባቂዎችን መጥተው ሽጉጥ በደቀኑበት ሰዓት ላይ ራጅቪርም ሽጉጡን ይጥላል። ኦማር ዘፈርም በማጨብጨብ እዚህ ቦታ ድረስ ለመድረስ ምን ያህል ኃይል፣ ምን ያህል ስሜት፣ ምን ያህል ድፍረት እንደሚያስፈልግ ይገርማል ሲለው ራጅቪርም አንተ ከምታስበው እጅግ በጣም ያነሰ ነው። በእርግጥ አንተ አራዳ አይደለህም፣ ጠባቂዎችም ጭምር ጅል ናቸው ይለዋል። ከዛም አንደኛው በሰንሰለት ያስረውና ራጅቪርም መቀጥቀጥ ይጀምራል። ኦማር ዘፈርም ለራጅቪር ይለዋል አልማዙን ከመስጠትህ በፊት አንተ ምን ያህል ስቃይና ዱላን ትቋቋማለህ ነው ጥያቄው ይለዋል። አሁን ኮይኑር አልማዙን ያለበት ንገረኝ፣ ካልሆነ ግን ስቃይና ህመሙ ሃርሊ ላይ ይበዛባታል ባለው ሰዓት ከዛም ኮይኑር አልማዙማ መሆን ያለበት ቦታ እዛው ለንደን ውስጥ ነው ያለው ባለው ሰዓት ኦማር ዘፈርም በጣም ይደነግጣል። ራጅቪርም ቀጠለ እኛ ተሰርቋል ብለን አስወራን፣ ምክንያቱም ይሄ የህንድ የስለላ ቡድንና የእንግሊዝ የስለላ ቡድን ኤምአይ6 አንድ ላይ በጋራ በመሆን የተሰራ ኦፕሬሽን ነው። አንተ ስለ ኮይኑር አልማዝ ጥያቄ ባነሳ ሰዓት ላይ እኛም እቅዳችንን ጀመርን። ኮይኑር አልማዝ ባለበት ቦታ ላይ ደህንነቱ የተጠበቀ ነው፣ ግን በአሁኑ ሰዓት ላይ ያንተ ደህንነት የተጠበቀ አይደለም ይለዋል። ኦማር ዘፈርም በሰማው ነገር በጣም በመደነቅ ብዙ ሰዎች ከመሞታቸው በፊት የመደነቅ እድል አያጋጥማቸውም፣ ግን ምን ጥቅም አለው? አሁን አንተ ራስን እንዴት ታድናለህ? ምክንያቱም የሞት ቁጥርህ ወደ ታች መቁጠር ጀምሯል ይለዋል። ራጅቪርም ይመልስለታል ለሀገሩ የሚታገል ሰው የሞት ቁጥሩ ከመጀመሪያ እስትንፋሱ ጋር አብሮ ነው የሚጀምረው። ልብ ብለህ ያቸው እነዚህ አይኖች ውስጥ የሞት ፍርሃት የለም ወይም የሞት ሀዘንም የለም። በቃ ኩራት ብቻ ነው ያለው፣ ሁልጊዜ ኩራት ነው። ይህን ቃል በሰማ ሰዓትም ኦማር ለንደን ውስጥ ሊገለው ሽጉጥ በደቀንበት ሰዓት ላይ ኮሎኔል ነንዳ ይህን ንግግር መናገሩን አስታውሶ ይህን እያሰበ ያለ በፍጥነት ራጅቪርም በእነዚህ አይኖች ውስጥ ቀጥሎ ያንተ ሞት ይታይሃል፣ ከዛም ያስታወስከው ነገር አለ ብሎ ይጠይቀዋል። ኦማርም ኮሎኔል ነንዳ ነዋ፣ አንተ ከሱ ጋር ምን ዝምድና አለ ብሎ ይጠይቀዋል። ራጅቪርም እኔ የሱ ወንድም ነኝ ይለዋል። ያንተ የሞት ቁጥር ወደ ታች መቁጠር የጀመረው የዛን ቀን ነበረ፣ ዛሬ ደግሞ ማብቂያው ይሆናል። ይህን ካለ በኋላም ከ10 ወደ ታች መቁጠር ሲጀምር ቅድም ሲገባ ያጠመዳቸው ቦምቦች የኡማር ህንፃዎችን በአጠቃላይ ከቁጥሩ ጋር እኩል በተርታ ፈንጂዎቹ ሲፈነዱ እንመለከታለን። ኦማርም ሽጉጡን በመደቀን አንተም አትተርፍም፣ ልክ እንደ ወንድምህ ትሞታለህ ሲለው ራጅቪርም ቁጥሩ 1 ላይ ይደርስና አሁን እኔ ሳልሆን ተራው ያንተ ነው ብሎ ተኩሶ ሲዞር ከቦታው ላይ ሳያቸው መሰወራቸውን ይመለከታል። ራጅቪርም ሃርሊን ይዞ ቦታው ላይ ያሉትን ጋርዶች ጠቅላላ ከጨረሳቸው በኋላ ሃርሊን ሞተር ላይ ጭኗት እነ ኦማርን መከታተል ይጀምራል። በመንገዱ መሃል ላይም እነ ኦማር በመተኮስ ከሞተር ከጣሉት በኋላ ሃርሊን ይዘው ኦማርም ትክክለኛዋ ኮይኑር አልማዝ ይቺ ናት፣ አንተ እኔ ጋር መድረስ ከቻልክ ኮይኑር አልማዙ ጋር መድረስ ትችላለህ። ስለዚህ ኮይኑር አልማዙን ባገኘ ሰዓት ላይ ወደ ኔናና እሷን ይዛት ሂድ፣ በድጋሚ ፈልገህ እንደምታገኘኝ እርግጠኛ ነኝ በማለት ኦማር ሃርሊን ይዟት ከቦታው ይሄዳል። ራጅቪርም በኦማር ጠባቂዎች ሲመታ እንመለከታለን። ከዛም በመቀጠል ራጅቪር ያለውን ኃይል ጠቅላላ ተጠቅሞ ሁሉንም ጠባቂዎች ሲቀጠቅጣቸው እናያለን። ከዛም ዞር እንዳለ ፈጣን የሆነ የስፖርት መኪናን ሮጦ በመድረስ መኪናውን ይዞ ወደ ኦማር ለመድረስ እያሽከረከረ ሲሄድ እናያለን። ቦታው ላይ ደርሶም ባየ ሰዓት ላይ ኦማር ውሃ ላይ በሚያርፍ አውሮፕላን ለማምለጥ ሲሞክር ያየዋል። ከዛም ገመድ ያለው ቀስት ወርውሮ አውሮፕላኑ ላይ ሲሰካ እናያለን። ከፕሌኑ ጋርም አብሮ ተያይዘው እየተንሸራተተ በዙሪያው ወደሚተኩሱበት ሰዎች እየተኮሰ ሲገላቸው ወደ ፕሌኑም በሚተኩስ ሰዓት ላይ ፕሌኑ ለመነሳት ለመብረር ሲያቅተው እናያለን። ሃርሊን በመስኮት ራጅቪርን ስትመለከተው ከጎኗ ከቆመው ሰው መሳሪያ በመንጠቅ ስትተኩስ እንመለከታለን። ኦማርም በሃርሊ ስራ ተናዶ በጥፊ ይመታታል። በድንገት ፕሌኑን በእሳት ስለተያያዘ ኦማርም ለማምለጥ ወደ መውጫው እየሮጠ ሲሄድ ራጅቪር ደግሞ ወደ ፕሌኑ ውስጥ ይገባል። ከብዙ ድብድብ በኋላ ራጅቪር ኦማር ዘፈር እሳት ውስጥ ይከተዋል። ሃርሊም የታሰረችበትን ካቴና በመበጠስ ሁለቱም ወደ በሩ እየሮጡ እያለ በድንገት ራጅቪር ይተኮስበታል። ተኳሹም ኦማር ዘፈር ነበር። ራጅቪርም ወደ ኦማር በመሄድ የሃርሊን ካቴና በበጠሰበት መጥረቢያ ኦማርን ይገለዋል። ፕሌኑ ላይ የተቀጣጠለው እሳት ወደ ፍንዳታ ሲቀየር ራጅቪርም በፍጥነት ወደ ውሃው ዘሎ ይወርዳል። ራጅቪርም ውሃ ውስጥ ራሱን ስቶ እየተንሳፈፈ ያለ ሃርሊ መታ እጁን ስትይዘው እናያለን። በመቀጠልም ራጅቪር ከእንቅልፉ ሲነቃ ራሱን ሆስፒታል ውስጥ ያገኛል። አለቃውም አጠገቡ ነበረ። በጣም ጥሩ ብሎ ያደንቀዋል። አለቃውም ቀጥሎ ይናገራል። የእናትና አባት ህይወትም በጣም የሚገርም ነው። አንደኛው ልጃቸው በውትድርና ለአገሩ ታግሎ ህይወቱን ሰጠ። ሁለተኛው ልጃቸው ደግሞ በህይወት እያለ በህይወት የለም ተብለዋል። ስለዚህ ካሁን በኋላ ሃርሊንም ወደ ቤቷ ልከናታል። ካንተ ጋር መገናኘት እንደማትችልም ነግረናታል። ለዚህ ሚሽን ሲባል ጄይ ሞቷል። አንተ ራጅቪር ነህ። አንተ አንድ ጊዜ ለደህንነት ቡድኑ ራስን አሳልፈ ሰጥተሃል። አንድ ጊዜ ህይወትን ለእኛ ስለሰጠህ ደግሞ ሃርሊ ላንተ አደጋና ድክመት ልትሆን ትችላለች። ነገም ደህንነቱ ወደ ተጠበቀ ቦታ ትዘዋወራለህ። ስለዚህ አሁን አረፍ በል ብሎ ትሄዳል። ነርሳም ትመጣና ለራጅቪር ሽሮፕ ትሰጠዋለች። ሽሮፑን ከጠጣ በኋላ እንደ ማዞር ባደረገው ሰዓት ላይ ምንድን ነው የሰጠሽኝ አላት።
ነርስ የተባለችው ማስኳን ስታወልቅ ሃርሊ መሆኗን ተመልክተን ራጅቪርንም ከሆስፒታል ይዛው ትጠፋለች። በዛው ከረጅም ጉዞ በኋላም አንድ ቦታ ይደርሱና ራጅቪር ከተኛበት ይነቃል። ከነቃ በኋላም ልብሴን ማን የቀየረው ባላት ሰዓት ሃርሊም እኔ ነኝ አለችው። እንደማስታውሰው ከሆነ የኔም አይን ተጨፍኖ ነበር መሰለኝ ትለዋለች። በዚህም ፈገግ ብሎ ዛሬ ቀን ስንት ነው ብሎ ሲጠይቃት ራጅቪር ሃርሊም አንድ ቀን ብላ መለሰችለት። እሱም ደንግጦ ዞር ባለ ሰዓት ላይ ሃርሊ ይዛ የመጣችው የእናትና የአባቱ ቤት ነበር። ራጅቪርም ወደ ግቢው ሲገባ እያሳየን በመሃል አባቱን ይመለከታል። ሁለቱ በናፍቆት ሲተቃቀፉ እያሳየን በመሃል እናትም ትመጣና ከሷ ጋርም በናፍቆት ይተቃቀፋሉ። ይህንን እያሳየን በዚሁ ፊልሙ ተጠናቀቀ።